ወንድም አለ እነዚህ ሰይጣኖች ናቸው ወልንገር እነሱ ምንድነው ወልነግር እነሱ ኢትዮጵያ ላይ ኢንቨስት ማድረግ ስለሚፈልጉ በአማራው ደም ተጨማልቀው ኢትዮጵያን ገንብተው መቆየት ይፈልጋሉ ምን መሰለህ በአንተ ምክንያት አይደለም ነው ለግን የጥራኝ ይመጣሉ ወይኔ ነው ደባኝሽ አይደለም ለምን ምንድነው በእናት ለአማራ ያንተ ንግር ይገባናል ይሁን እንዳንተ ጉዳይ በተን በእናት ለምን ለሁለት እየተከፈለ በእናት አብረን ለምን ያቢ ደጋሚ ነው ስለዚህ ምን የተለያየ አብይ ሊሰቀል ችግር የለብኝ እሷ ልጅ ምንድነው ልዩነቴ ምንድነው አጥበጥበው ምን ብዬ አንተ ቢያንስ ለምን ምክንያት ሆናል ምን ብዬ ነው ምክንያት እየሆንክ ነው በምን ሰውን እየከፈልከው ምን ብዬ በቃ ግድ የለም ለምን አትቆም ለኔ ስትቆም በቃ ተው ኦኬ ነው ወደዛ ላይ ፕሊስ ለምን አትይ ቆይ አንድ ጊዜ ጠብቅ ሌላ እሺ አማሮች ወደዛ ሳይድ ነው አማሮች ወደዛ የኛ አማራ ነኝ ያለ አንተና አማራ አይደለም አማሮች ነው ወደዛ አማሮች ወደዛ ነው አይደለም ያን አማራ ግን ኢትዮጵያ ነው የምንለው አንድ ኃይል ብንሆን አይሻልም ነው ወደዛ የአማራ ኃይሎች ነው ወደዛ የአማራ ኃይሎች ወደዚህ ነው ኢትዮጵያዊ ነው ጉረኛ ነው አንተ ኢትዮጵያ ምናምን ስትልኳ 100 ዓመት ሆነ አንድም ኢትዮጵያን አላስከበርክም ዝም ብለህ በርገርን አስራ የአማራ ልጆች ወደ እኔ ነው ንገር እኔ ሁላችንም ከእኔ እኔ አማራ ግን ያን አማራ ኮንሽ ወደ እኔ ነኝ ኖ እንደሰው እዚህ ይሁን አው ኢትዮጵያዊነቱን እኔ አሁን ኢትዮጵያዊ ወደ እኔ ነው አልኩኝ ይሁን ተው እናቴ እዚህ ቦታ ላይ እነሱ እንደው ምክንያት ፈልገው እንዲህ አይነት ሊያጣሉ ነው የሚፈልጉ ስለዚህ ታረደ ስላለው በቃ እንዲህ አድርገው ነው የሚያጣሉ ግን ስለዚህ አሁን ስፕሪቱ እኔ ወንድም ሁላችን የራሳችን ቦታ አለ ስለዚህ ወልንገራችሁ እንግባባ ራሱ በሰዓት እንደዚህ ኖ ወንድም አለ ቆይ እንግባባ ግድ የለም መነጋገር ሰልፉን እኔ ነኝ የጠራው ቆይ ሰማይ እንጂ ሰማይ ቆይ እንዴ መስማት አለብህ ቆይ ስትሰማይ ነው የምትረዳኝ ካልሰማይ አትረዳኝ እኔ ሰልፍ ስጠራ አዩና እኔ በጠራውት በ3 ቀን እኔ ፖስት ሳረገው ተከታትለው ዘ ሴም ዴይ ዘ ሴም ታይም ጠሩ ቆይ ቀልናድርሽ ነው ጥሩ ነው እኮ እነሱ የሚዘፍኑት ስለ ኢትዮጵያ ነው ቆይ አይደለም እንዴ አሁን እኔ የኢትዮጵያ ጥያቄ የለኝ የኔ ጥያቄ ሰዎች እየታረዱ ነው እነሱን ለማስቆም ነው ለአማራ ልጅ ያያል የሚታረደው ኢትዮጵያዊ ነው ኖ አማራ ነው ኦሮሞ ታርዷል ቆይ አባቴ ኦሮሞ ታርዷል ትግሬ ታርዷል ይሁን እየታረደ ያለ አማራው ነው እኔ ራሱ ሆን ብለ አንተ ያመሰጃለ እንጂ ተልከይ መጣ ነው እንጂ አማራ ተብሎ ማን ነው የሚልከይ ተላላኪ ነኝ እንዴ እዴ አንተንም ትላላክ እዴ ደዛ ልጋጋ ዘራለዛ አንጎል እዴ ባለጌ እዴ ጥምባታም እዴ ሸፋፋ አሮጌ አፈር ብላ ልጋጃ እኔ ተላላኪ ነኝ ተላላኪ አንተ ነህ እዴ ደምባራ አንተ እዴ ደዛ ቆሻሻ መብቴ ነው አኖኖ ጂል ደንቆሮ አንተም አንተንም ታዘኝ ደርግ ይዳፈር ብላ ምን ይመስላል ጂል ፊት እደዛ ውሻ ታሳ ሽንታ ምናምን ሽንታ አንተ ምንም አትበል አትበል እዲ ውርጋት አንተ ነው የምታዘኝ አረ ዞር በይ ማለት ሰድበው አለ ይልጋዳ እድሜ ልኩን እዚህ ያረጀ ስታርባክስ ያረጀ ደንቆሮ እዩት እስቲ ሞኝ ሰው እዩት እስቲ ምን እንደሚመስል እዩት እስቲ ሞኝ እስቲ እዩት ምን ይመስላል ይሄ አፈሪ ጂል መንጋዳ አብይ አህመድ ዘኪለር አብይ አህመድ አማሮችን ቆሞ ያሳረደ ነው አብይ አህመድ የናዝሬትን አማሮች ቤተሰቦቻቸው የታሰረባቸውን ቄሮ ያረደባቸውን ያሰረ ነው አብይ አህመድ አማሮችን ያስገደለ አማሮችን ያሰረ ነው አራጁን ቄሮ ሳያስር አማሮችን ያሰረ ነው ናዝሬት ላይ የሚያስር አማሮችን ነው
እዚህ የሚዘምረው ኢትዮጵያ የሚለው ውሸታሞች ናቸው። ኤርትራ ሲገነጠል ሲፎክሩ የነበሩ ጉረኞች ናቸው። እነዚህ በአማራ ደም ኢትዮጵያን የሚፈልጉ ዲቃሎች ናቸው። አብይ አህመድ ገዳይ ነው። አብይ አህመድ ዘኪለር። አብይ አህመድ አማሮችን በዘራቸው ያጸዳ ነው። አብይ አህመድ አማራን ያጸዳ። አብይ አህመድ ናዝሬት ላይ አማሮችን ቤተሰቦቻቸው የታረዱባቸውን ያሰረ ነው። አብይ አህመድ አማሮችን ማረድና ማሰር ይቁም። አብይ አህመድ አማሮችን ማረድና ማሰር ይቁም። ደጋፊዎቹ ይውደሙ። ደጋፊዎቹ ይበተኑ። ደጋፊዎቹ ይበተኑ። አለቅላቂ ናቸው። This is so crazy. Support Dr. Abiy Ahmed ይላሉ ዛጋ ዶክተር አብይን እኮ መንግስት እያገደለን ሰፖርት ትሉናላችሁ። What the hell is going on in your brain? ዛጋ አድርገን እና እኔ ሰፖርተራችሁ ህዝብ እያሳረደ በመሪነት እየተጫወተ እኛ አማራዎች ተገደልን ስንል እኛ ጋር ትመጣላችሁ ጌንስታስ እናንተ You guys are genocidal. You guys are a support of genocide. You came up with This is our protest, but you hug up. በጣም ያሳዝናል። ዓላማው የተለያየ ነው። አብይ አህመድ ገዳይ ነው። አማራን በዘሩ ነጥሎ እየገደለ እያሰረ ዓላማው አንድ ነው ታያል። አንቺ ኢትዮጵያዊ ነሽ፣ አማራ አይደለሽም። ምን አገባሽ? አዎ ዝም በይ አንቺ አማራ ጠል ያንዳርጋቸው ጥዬ ተከታይ ነሽ። አማራ የለም ብሎ ከሚያምኑት አንዷ ነሽ አንቺ ባንዳ ምንድነው የሚረብሸው? መብት አለው ለመናገር መብት አለው። ምን አገባል? እኛ እኮ ያንን ተቃውሞ ነገር ነው። ለአንድ ሰው ሄደ ተናገር አዘጋጅለው ነው እንደኔ እንደምናምን ይጀምር መጣላ ጠቅላላ ነው ነገ ያመጡት እኮ ለምን ይመጣሉ? ያመጡ ለምን አንዱ ተናጋጅ ሰጥታ ዳሶ ለምን ይመጣሉ? ለምን አትወጣሉ? መብት አሜሪካ አማራ እየተጨፈጨፈ ነው እያለቀሰ ነው። ለምን ለዛትም ነው ማንንም አሜሪካ መጣለ ይሄን ማወቅ አለባችሁ። እንዴት ይሄን ትጠቃላችሁ? ያው የምታዩት እዚህ ያለው በሙሉ አማራን የሚጠላ ያንዳርጋቸው ጥዬ ተከታይ አማራ የለም ብሎ የሚያምን ኃይል ነው እዚህ ያለ። አብዛኛው የተሰባሰበው ከአማሮቹ ይሄ ነው አይደለም ማለት ነው። የምን ነገር የለም። አማራ በመሆናችን ነው የምንታደረው። አይደለሽም አንቺ አሁን አይደለሽም። ወያኔ ነው የቅንድብ ያስታውቃል። ወያኔ በቅንድብ ነው። አንቺም ሽበታም ነሽ። አንቺ ሽበታም ነሽ። ወያኔ ያታል አንቺ ደንቆሮ አሮጊት ዱርዬ ያሮጌ ዱርዬ ሌባ ዱርዬ ነሽ አንቺ ዱርዬ ሻቢያ እኛ እዚህ መጣላት የለም። እኛ አትበሉ በሉ እናንተ የምትሉት እኛ ምንለውን እንላለን። ዱርዬ አሮጊት ዱርዬ አሮጊት ያፋ ካድሪ ያፋ